ታማኝ የመረጃ ምንጮች ከወራት በፊት አንድ አሳሳቢና አደገኛ መረጃ ይዘው መውጣታቸው ይታወሳል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ያላለፉና በኢሚግሬሽን ቪዛ ያልተመታላቸው የውጭ ሀገር ዜጎች በትግራይ ክልል የተለያዩ ከተሞች በስፋት እየተንቀሳቀሱ መሆናቸውን እንዲሁም ጸረ ድሮን የሳተላይት መገናኛ መሳሪያዎችና ዘመናዊ ወታደራዊ ቴክኖሎጂዎችን ለህወሓት ኃይሎች ማስረከባቸውን በወቅቱ በልዩ ዘገባችን ማጋለጣችን አይዘነጋም። የትግራይ ኃይሎች የምዕራብ ግንባር አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ከህዝብ እይታ ርቀው ሕክምናቸውን ሲከታተሉ ቆይተው ዛሬ አመሻሽ ላይ ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ይህንን መረጃ የሚያረጋግጥ ቃል አውጥተዋል። ጄኔራሉ በግልጽ እንዳመኑት የትግራይ ሰራዊት አሁን ላይ የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊና ዘመናዊ የጦር መሳሪያዎችን በይፋ ታጥቋል። አንድን ጦርነት ውጤታማ በሆነ መንገድ ለግብ ለማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠና እንዲሁም ግልጽነት ባለው አኳኋን ሲመራ ነው ያሉት ጄኔራል ምግበይ እነዚህ መሰረታዊ ምሰሶዎች አሁን ባለው የትግራይ ኃይል ውስጥ በሚገባ መገንባታቸውን ተናግረዋል። አክለውም አሁን ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው መሆኑን በመግለጽ አመራሩም በዚህ ዘመናዊ አደረጃጀት ላይ ጠንክሮ መስራቱን አብራርተዋል። ጄኔራሉ በመቀጠልም በድሮኖች ተመክተው ለሚይዙትብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው በማለት በፌዴራል መንግስቱ ላይ ያነጣጠረ ጠንከር ያለ የዛቻ መልእክት አስተላልፈዋል። የውጭ ኃይሎቹ እነዚህን እጅግ ዘመናዊ መሳሪያዎች ከየትኛው ድንበር አቋርጠው አስገቡ የሚለው ትልቁ ጥያቄ ነው። ሁለተኛው ይህ ማረጋገጫ የፌዴራል መንግስቱ የአየር ክልሉና የድንበር ደህንነቱን በምን ያክል ደረጃ እየተቆጣጠረ ነው የሚለው ነው። የውጭ ዜጎች ያለ የፌዴራል መንግስቱ እውቅና ገብተው እንዲህ አይነት የከባድ መሳሪያ አቅርቦት ሲያደርጉ የሀገሪቱ የደህንነትና የመከላከያ ዋስትና የት ነበር? ሶስተኛውና ዋነኛው ጉዳይ ደግሞ ይህ ክስተት የፕሪቶሪያውን የሰላም ስምምነት ትጥቅ የማስፈታት ዓላማ ሙሉ በሙሉ የተጣሰ መሆኑንና ሰሜናዊ የሀገሪቱ ክፍል ወደ አዲስና ይበልጥ አውዳሚ ወደሆነ የጦርነት አዙሪት ሊገባ እንደሚችል የሚያሳይ አደገኛ የቅድመ ማስጠንቀቂያ ደወል ነው።